እንኳን ወደ ጤናማ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬም እንዳስሰው በእርባታ ቤት ውስጥ ስለ ቦታ አያያዝና አሰፋፈር ቁጥር አስፈላጊነት ነው። የአሰፋፈር ቁጥር ለምን ያስፈልጋል? የተጨናነቀ የእርባታ ቤት በጫጩቶች መካከል አላስፈላጊ የሆነ ፉክክር እንዲኖር ያደርጋል። ይህም አላስፈላጊ የመጠን ልዩነት፣ አዝጋሚ እድገት እንዲሁም የበሽታ ወረርሽኝ ሊያስከትል ይችላል። የዘገየ እድገትና በሽታ መኖር የጫጩቶቹን ጤና ብቻ ሳይሆን ትርፉንም ይጎዳል። ጫጩቶቹ በአግባቡ ካላደጉ የገንዘብ ኪሳራ ይደርስቦታል። ለ20 ጫጩቶች 1 ሜትር በ1 ሜትር የሆነ ቦታ ያስፈልጓቸዋል። በሌላ አነጋገር በአንድ ካሬ ሜትር ውስጥ 20 ጫጩቶች መስፈር ይኖርባቸዋል። ጫጩቶቹን ከ30 ቀናት በላይ ለአንድ ወይም ለ2 ሳምንት ማቆየት ከፈለጉ ቦታው በካሬ 15 ጫጩቶችን መያዝ እንዲችል የቦታውን ስፋት መጨመር ይኖርቦታል። የእርባታ ስፍራው በቂ የሆነ ጉዝጓዝና የመመገቢያና መጠጫ እቃዎች በተገቢ ሁኔታ የተዘጋጀ መሆኑን ያረጋግጡ። ጫጩቶች በቤት ውስጥ ወጥ በሆነ መልኩ መሰራጨት አለባቸው። ጫጩቶቹ በአንድ ቦታ ላይ የሚሰባሰቡ ከሆነ የእርባታ ቦታው ተስማሚ ያልሆነላቸው ማለት ነው። የአካባቢው የሽያጭ ተወካይ ወይም የሽያጭ ኃላፊ ምን ያህል ቦታ የመመገቢያና መጠጫ እቃዎች ብዛት እንደሚያስፈልግና በቤት ውስጥ በተወሰኑ አካባቢዎች ላይ መጨናነቅ ሲኖር ምን አይነት ለውጥ ማድረግ እንዳለቦት ይረዳውታል። ተገቢ የሆነ የጫጩቶች አሰፋፈር ቁጥር እንዲኖር ማድረግ ጤናማ እድገት እንዲኖራቸው የሚያስችል ሲሆን በጫጩቶች መካከል የሚኖረውን ውድድር ይቀንሳል። ይህም ቢዝነሶ የበለጠ ምርታማና ትርፋማ እንዲሆን ያደርጋል።